የበታችነት ስሜትን የማሸነፊያ መንገዶች። ማንም ከበታችነት ስሜት ጋር የተወለደ ወይም የሚወለድ ሰው የለም። የበታችነት ስሜት ተፈጥሯዊ ሳይሆን በአካባቢ ተጽዕኖ የሚመጣ ውጤት ነው። በሌላ አነጋገር ሰዎች ስለ ራሳቸው የበታችነት ስሜት እንዲሰማቸው ከአካባቢያቸው ይማራሉ። የተማሩትን ደግሞ ትተው አዲስ ነገር መማር ይችላሉ ማለት ነው። ስለዚህ የበታችነት ስሜት ሊለወጥ የሚችል አስተሳሰብ ነው። እያንዳንዱ ሰው እንዲሁ ካደገበት አካባቢ አንፃር ልዩ በመሆኑ የበታችነት ስሜትን የሚያሸንፍበት አንድ ወጥ የሆነ አካሄድ ላይኖር ይችላል። ሆኖም በዚህ አይነት ችግር ውስጥ ያሉ ሰዎች ከዚህ በታች የተጠቀሱ ምክሮችን ተግባራዊ ቢያደርጉ ስለ ራሳቸው ጤናማና ትክክለኛ የሆነ እይታን ሊያሳድጉ ይችላሉ። አንደኛ፣ በሌሎች ሰዎች አስተያየት ላይ ጥገኛ አለመሆን። በልጅነት ወቅት አንድ ነገር ሰርተን ወላጆቻችን ወይም ትልልቆች ብለን የምናስባቸው ሰዎች ጥሩ ነው፣ ትክክል ነው፣ ጎበዝ እንዲሉን እንፈልጋለን። በጎልማሳነት ጊዜ እንዲህ ያለውን የልጅነት ወቅት ባህሪን መተው አስፈላጊ ነው። ከሰዎች ተገቢውን አስተያየት መጠየቅና ስራችንን መገምገም ጠቃሚ ቢሆንም በእነርሱ አስተያየት ላይ ጥገኛ መሆን ዞሮ ዞሮ ለራሳችን ያለንን አመለካከት ይጎዳል። ሁለተኛ፣ ራሳችንን ከአሉታዊ አስተሳሰቦች መለየት። በተቻለ መጠን ራሳችንን፣ ማንነታችንን በአእምሯችን ውስጥ ከተከማቸው አሉታዊ አስተሳሰብ መለየት አለብን። በሌላ አነጋገር በእነዚህ አሉታዊ አስተሳሰቦች ራሳችንን መመዘን ስንተው እነዚህ አስተሳሰቦች ኃይል ያጣሉ። በእርግጥ ከእኛ ጋር ለረዥም ጊዜ የቆዩ ከሆኑ ከእነርሱ ጋር ዝምድና ስለፈጠርን በቀላሉ ቶሎ ላይሄዱ ይችላሉ። ሆኖም ከእነርሱ ጋር ላለመኖር ከወሰንን ቀስ በቀስ ስፍራውን ይለቃሉ። በእነርሱ ስፍራ ደግሞ ተገቢ የሆኑ ሐሳቦችን እናስገባለን። እነዚያ ቀስ በቀስ ገብተው ስፍራ እንደያዙ ሁሉ አዲሱና መልካም የሆነው አስተሳሰብም እድል ከተሰጠው ቀስ በቀስ ወደ አእምሯችን ገብቶ ስፍራውን ይይዛል። ሶስተኛ፣ በውድቀታችን ራሳችንን ከመኮነን ከውድቀታችን መማር። ስህተት የማይፈጽም ሰው የለም። ልዩነት የሚያመጣው ስህተታችንን የምናስተናግድበት ሁኔታ ነው። በስህተታችን ራሳችንን እየወቀስን የምንሄድ ከሆነ ራሳችንን ለመቀበል እንቸገራለን። ከስህተታችን ተምረን ወደፊት ማሻሻል የሚገባንን ነገር የምናስብ ከሆነ ደግሞ ራሳችንን ተቀብለን ወደፊት እንሄዳለን። ስለሆነም በሕይወታችን በእኛም ሆነ በሌሎች ሰዎች በደረሱብን ችግሮች፣ ውድቀቶች፣ አመለካከቶችና መልካም ያልሆኑ ነገሮች ሁሉ ራሳችንን እንዲሁም ሌሎች ሰዎችን ከመኮነን ከክፉ ነገሮች መልካም ነገርን ተምረን ወደፊት መሄድ የተሻለ አማራጭ መንገድ ነው። አራተኛ፣ ራሳችንን በፉክክር ውስጥ አለማስገባት። እያንዳንዱ ሰው ልዩ ሆኖ የተፈጠረ ፍጡር ነው። በእያንዳንዱ ሰው ውስጥ ያለው እምቅ ችሎታ አንድ አይነት ላይሆን ይችላል። እያንዳንዱ ሰው ያደገበትና ያለበት አውድ ልዩነት አለው። ስለዚህ ከሌሎች ጋር ሁልጊዜ መፎካከርና ራሳችንን ከሌሎች አንጻር ከመገመት ይልቅ እኛ ዘንድ ያለውን መልካም ነገር በመለየት በተሻለ መንገድ መጠቀም የምንችልበትን መንገድ መቀየስ ይረዳናል። ከሌሎች ሰዎች ስኬት፣ ብርታት፣ መልካም ነገሮችን፣ አሸናፊነትን፣ ለራሳችን መልካም ቁም ነገሮችን መማር እንችላለን። ስለዚህ የፉክክር ሕይወት ዘይቤን በመተው ከሌሎች መማርን መልመድ በእጅጉ ጠቃሚ ነው። አምስተኛ፣ ስጦታችንን በመለየት ማሳደግ። እያንዳንዱ ሰው ስጦታ እንዳለው ሁሉ እኛም ስጦታ አለን። ስለዚህ በውስጣችን ያለውን እምቅ ችሎታ፣ ፍላጎታችንንና ምቹ ሁኔታዎችን በመለየት ስጦታችንን በእውቀትና በክህሎት ማሳደግ እንችላለን። ጎበዝ በሆንበት ወይም መስራት በምንፈልገው ጉዳይ ላይ የበለጠ እውቀትና ክህሎት በማጎልበት የበለጠ ፍሬያማ መሆን እንችላለን። በችሎታችን ራሳችንን፣ ሌሎች ሰዎችን መጥቀም ስንችል እርካታና ደስታን እናገኛለን። ለሰዎችም አንድ በጎ ነገር ማድረግ መቻላችን ደግሞ ስለ ራሳችን በጎ አስተሳሰብ እንዲኖረን ያግዘናል። ስድስተኛ፣ ባለሙያን ማማከር። እንግዲህ ራሳችንን የመቀበል ችግር ሲኖረን በአብዛኛው ከበጎ ነገር ይልቅ በሕይወታችን ውስጥ ባሉ ድክመቶች፣ ጉድለቶች፣ ስህተቶች ላይ ትኩረት እናደርጋለን። የበታችነት ስሜት መንስኤ የሆኑ ነገሮችን ለይቶ ማወቅ ተገቢውን መፍትሔ ለመፈለግ እጅግ ያግዛል። ምክንያቶች ከሰው ወደ ሰው የተለያዩ ሊሆኑ ይችላሉ። ራሳችንን የማንቀበል ከሆነ እኛው ለራሳችን ጠላቶች ሆንን ማለት ነው። ሁልጊዜ ከራሳችን ጋር እንጣላለን። ጠላትን በውስጣችን ተሸክመን እንዞራለን ማለት ነው። ስለዚህ
ራሳችንን በመቀበል በሰላም በመኖር የበታችነት ስሜትን ማስወገድ እንችላለን። 7ኛ ገንቢ ያልሆኑ መንገዶችን መተው። በሰዎች ዘንድ ተቀባይነትን ለማግኘት እንዲሁም ስለ ራሳችን ጥሩ ስሜት እንዲሰማን እንከን የለሽ ስራዎችን ለመስራት ጥረት ማድረግ የማይጠቅም አካሄድ። ማንም ሰው በንግግሩና በስራው ፍጹም መሆን አይችልም። ስለዚህ ይህን አይነት መንገድ መከተል የበለጠ ራስን ለውድቀት ብሎም የበለጠ ለበታችነት ስሜት እንዲሰማን ሁኔታዎችን ማመቻቸት ይሆናል። በቅናት መንፈስ ውስጥ ሆኖ ከሌሎች ሰዎች በልጦ ለመገኘት ጥረት ማድረግ የበታችነት ስሜትን አያጠፋም። ጤናማ ያልሆኑ ፉክክር በማሸነፍና በመሸነፍ ሚዛን ውስጥ ያስገባናል። ብዙ ጊዜ በአሉታዊ ነገሮች ላይ ትኩረት ማድረግ የበታችነት ስሜታችን እንዲኖር እንዲሁም እንዲያድግ ያደርጋል። ከሌሎች ሰዎች በችሎታ፣ በብቃት፣ በትምህርት ደረጃ፣ በገንዘብና በሌሎች ነገሮች እኩል ብንሆን ስለ ራሳችን ያለን አስተሳሰብ በጎ እንደሚሆን ማሰብ ሁልጊዜ ትክክል አይደለም። ስለዚህ ትኩረት መደረግ ያለበት ደረጃን በማሻሻል ላይ ሳይሆን በማንኛውም ደረጃ ላይ ብንሆን ራሳችንን ተቀብለን መኖር መማር ላይ ነው። ስለ ራሳችን ያለን አሉታዊ ስሜትን ማስወገድ ይገባናል። ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስላል። ስለዚህ ያለባችሁን የበታችነት ስሜት ከዘረዘርናቸው መፍትሄዎች መካከል የተወሰኑትን ወይም አጠቃላይ በመተግበር ከዚህ ስሜት መውጣት ትችላላችሁ እንላለን። እናመሰግናለን።